በምስራቅ አርሲ በታጣቂዎች በተፈጸመ ጥቃት ከ10 በላይ ምዕመናን ተገደሉ። አብያተ ክርስቲያናትም ተቃጥለዋል። በምስራቅ አርሲ ሀገረ ስብከት በተለያዩ ወረዳዎች ከግንቦት 23 2018 ዓ.ም ጀምሮ በታጣቂ ኃይሎች በተፈጸመ አሰቃቂ ጥቃት ከ10 በላይ የኦርቶዶክስ እምነት ተከታዮች መገደላቸውን ማህበረ ቅዱሳን ቴሌቪዥን ዘግቧል። ጥቃቱ በተለይ በኦርቶዶክሳውያን ላይ ያነጣጠረ እንደነበርና ከፍተኛ የህይወት የንብረትና የሃይማኖት ተቋማት ውድመት ማስከተለውን የዓይን እማኞች ዋቢ አድርጎ ጣቢያው አመላክቷል። እንደ ዘገባው ገለጻ በአሰኮ ወረዳ ጠላታ ጨፋ ቀበሌ ብቻ በተሰነዘረው ጥቃት ከ10 በላይ ንጹሃን ምዕመናን በጭካኔ ተገድለዋል። በዚሁ ቀበሌ የሚገኘውና ከ101 ዓመታት በላይ ዕድሜ ያስቆጠረው ታሪካዊ የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት እንዲወድም ተደርጓል። በተመሳሳይ በወረዳው በሚገኘው የካራ ኩፍቴና መድኃኔዓለም ቤተክርስቲያን ላይ በተፈጸመ ጥቃት የቤተክርስቲያኑ ንብረት የሆኑ የመገልገያ ቤቶች ተቃጥለዋል። በዚህ ምክንያት ምዕመናን የመድኃኔዓለምን ቅዱስ ጽላት ከጥቃት ለመከላከል በእግራቸው ይዘው ወደ ሌላ አካባቢ መሰደዳቸውን የዓይን እማኞች አስታውቀዋል። ታጣቂዎቹ የአካባቢውን ነዋሪዎች ቤቶች የማቃጠል ንብረቶችንና ከብቶችን የመዝረፍ ሰፊ ድርጊት መፈጸማቸውን ተመላክቷል። በሌላ በኩል በዚሁ በምስራቅ አርሲ ሀገረ ስብከት በሸርካ ወረዳ በሚታና ዋጂ ቀበሌ በሁለት ወጣት ኦርቶዶክሳውያን ላይ አሰቃቂ ግድያ ተፈጽሟል። ግንቦት 23 2018 ዓ.ም ታጣቂዎቹ ወደ ወጣቶቹ መኖሪያ ቤት በመግባት ካገቷቸው በኋላ ወደ ሚታና ጋዶ ቀበሌ በመውሰድ አንደኛውን በስለት ሁለተኛውን ደግሞ በጥይት በመምታት ሕይወታቸውን አጥፍተዋል። የእነዚህ ወጣቶች ስርዓተ ቀብር በማግስቱ ግንቦት 24 ቀን በጋዶ ማህደረ ስብሐት ቅድስት ማርያም ቤተክርስቲያን መፈጸሙ ተገልጿል። ይህ ጥቃት የተፈጸመበት የአርሲ ሀገረ ስብከት ከዚህም ቀደም በተደጋጋሚ መሰል ጥቃት ሰለባ የነበረ ሲሆን ከተወሰኑ ወራት በፊትም የሰዎች ሕይወት የጠፋበትና ከፍተኛ ጉዳት የደረሰበት ጥቃት መመዝገቡ ይታወሳል። የተፈጸመውን አዲስ ጥቃት አስመልክቶ ከአካባቢው የጸጥታ አካላትና ከሚመለከታቸው የመንግስት ኃላፊዎች እስካሁን የተሰጠ ኦፊሻላዊ መግለጫ የለም። የኢትዮጵያ ብሔራዊ ምርጫ ቦርድ በ115 ምርጫ ጣቢያዎች በጸጥታ ችግር ምክንያት የምርጫ ሂደቱ መቋረጡ አሳወቀ። የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ሌሊት በሰጡት መግለጫ በኦሮሚያ ክልል ባሉ ቢሎኖጳ፣ መኮሳቺ፣ ቀርሳ ምርጫ ክልሎች የጸጥታ ሁኔታ መሻሻል ባለማሳየቱ ምርጫው አለመካሄዱን ተናግረዋል። ቢሎኖጳ ችግሩ እንዳለ ሆኖ መፈጸም ስላልቻለ በሚቀጥለው ቀን የድምፅ መስጠት ሂደቱ እንዲከናወን ነው ቦርዱ የወሰነው። መኮቺሳን በተመለከተ ችግሩ እንደቀጠለ ስላለ የድምፅ መስጠት ሂደቱ አልተከናወነም ሲሉ ገልጸዋል። በአማራ ክልል በጸጥታ ችግር ተዘግቶ የነበረው የኩታበር ምርጫ ክልል ከነበሩት 19 ምርጫ ጣቢያዎች ውስጥ 4ቱ አሁንም ምርጫ ሳይካሄድባቸው ሲቀር በ15ቱ ድምፅ መስጠት የሚያስችል ሁኔታ ስለተፈጠረ ምርጫ ማድረግ መቻሉን ሰብሳቢዋ ገልጸዋል። ሰብአዊ የጸጥታ ችግር በተፈጠረባቸው አካባቢዎች ምን አይነት ጉዳት እንደደረሰ ተጠይቀው የተፈጠረውና የደረሰው ጉዳት በዝርዝር የሚጣራ ነው የሚሆነው። ተቃጥሏል፣ ወድሟል የሚለውን ዝርዝር የማጣራት ስራ መሰራት አለበት። የደረሰው ጉዳት ምን ያህል ነው፣ ምንድነው የሆነው፣ ምንድነው የተፈጠረው የሚለውን ማጣራት ስላለብን ባልተጣራ ነገር ላይ በዚህ ደረጃ መናገር ስለማይቻል እሱን ሙሉ በሙሉ አጣርተን ምላሽ እንሰጣለን ብለዋል።